ዕለቱ ነሐሴ 31 እንደ አውሮፓውያን አቆጣጠር 1997 ከሌሊቱ 6 ሰዓት ከ23 ደቂቃ ላይ የፍቅር ከተማ በመባል የምትታወቀው ፓሪስ በጸጥታ ተውጣለች። ነገር ግን ፖንቴ ዴል አልማ ከተባለው የመኪና ማስተላለፊያ ዋሻ ውስጥ የተሰማው እጅግ አስፈሪ የብረትና የኮንክሪት መጋጨት ድምፅ ያንን ጸጥታ ለዘላለም ሰበረው። አንድ ጥቁር መርሴዲስ መኪና በከፍተኛ ፍጥነት ተጉዞ ከዋሻው 13ኛ ምሰሶ ጋር ተጋጭቶ ሙሉ በሙሉ ድቅቅ ብሏል። ከመኪናው ፍርስራሽ ውስጥ መላው ዓለም በውበቷ፣ በደግነቷ፣ በቅንነቷና በአመፀኝነቷ ያፈቀራት የህዝብ ልዕልት በመባል የምትታወቀው ዲያና ስፔንሰር በደም ተለውሳ ተገኘች። ከጥቂት ሰዓታት በኋላ ሆስፒታል ውስጥ የመጨረሻ እስትንፋሷ ከተመ። ይህ ዜና ሲሰማ መላው ዓለም በከባድ ድንጋጤ ውስጥ ወደቀ። የብሪታንያ ንጉሳዊ ቤተሰብ ብቻ ሳይሆን በሚሊዮኖች የሚቆጠሩ የዓለም ህዝቦች በለቅሶ ተዋጡ። መጀመሪያ ላይ ነገሩ ተራ የመኪና አደጋ ይመስል ነበር። ሰካራም ሾፌርና ከጀርባ በሞተር ሳይክል የሚከተሉ የፓፓራዚ እሽቅድምድም የፈጠሩት መቅሰፍት ነው ተባለ። ነገር ግን የሬሳ ምርመራው ሳይጠናቀቅ ፖሊስ ማስረጃዎችን በቅጡ መሰብሰብ ሳይጀምር በአየር ላይ አንድ አስፈሪ ጥያቄ መናፈስ ጀመረ። ይህ እውነት ተራ አደጋ ነው ወይንስ ከብሪታንያ የደህንነት መስሪያ ቤት MI6 እና ከባኪንግሃም ቤተ መንግስት በስተጀርባ በሚስጥር የተቀነባበረ የፖለቲካ ግድያ? ዛሬ በፓሪስ ዋሻ ውስጥ የተቀበረውን እውነት እንፈትሻለን። ልዕልት ዲያናን በትክክል ማን ገደላት? ወደዚያች አስፈሪ የፓሪስ ምሽት ከመድረሳችን በፊት ዲያና ለምን ለብሪታንያ ንጉሳዊ ቤተሰብ ትልቅ ስጋት እንደሆነች መረዳት አለብን። በ1981 የብሪታንያዊውን አልጋ ወራሽ ልዑል ቻርልስን የአሁኑን ንጉስ ቻርልስን አገብታ ልዕልት ስትሆን ሕይወቷ ልክ እንደ ተረት ፊልም የተዋበና ፍጹም ይመስል ነበር። መላው ዓለም የንጉሳውያኑን ሰርግ በቲቪ በቀጥታ ተከታተለ። ነገር ግን ከጀርባ ያለው እውነት እጅግ የጨለመ ነበር። ልዑል ቻርልስ ካሚላ ከተባለች የድሮ ፍቅረኛው ጋር የነበረውን ግንኙነት በፍጹም አላቋረጠም። ዲያና በቅንጦት በተሞላው ቤተ መንግስት ውስጥ ብቻዋን ቀረች። በከፍተኛ ብቸኝነትና በጭንቀት መታመም ጀመረች። የሚገርመው ልዕልት ዲያና እንደ ቀደሙት ልዕልቶች ዝም ብላ መከራን ለመሸከም አልፈለገችም። ይልቁንስ አመፀኛ መሆንን መረጠች። በ1995 ለቢቢሲ በሰጠችውና በሚሊዮኖች በሚቆጠሩ ሰዎች ዘንድ በተመለከቱት እጅግ አነጋጋሪ ቃለ መጠይቅ ላይ በዚህ ትዳር ውስጥ 3 ሰዎች ነበርን በማለት የንጉሳውያኑን ቤተሰብ ገመና በዓለም ፊት አጋለጠች። ንግሥት ኤልሳቤት በዚህ ድርጊት እጅግ በቁጣ ተሞልታ ፍቺ በአስቸኳይ እንዲፈጽሙ ማዘዘች። በ1996 ፍቺው በይፋ ተፈጸመ። ዲያናም የንጉሳዊ ክብር የሚለውን ስሟ በይፋ ተገፈፈ። ነገር ግን የህዝቡ ፍቅር በፍጹም አልተገፈፈም ነበር። ሚዲያዎች ሁሉ ንጉሳውያኑን ትተው እሷን ብቻ መከተል ጀመሩ። ዲያናም ከቤተ መንግስቱ የበለጠ ተደማጭነትና የህዝብን ኃይል አገኘች። ይህ ደግሞ ለለንደኑ ባለስልጣናት ትልቅ ራስ ምታት መሆን ጀመረ። ከቤተ መንግስቱ ፍቺ በኋላ ዲያና ህይወቷን አዲስ መስመር በማስያዝ በ1997 ክረምት ላይ ዶዲ አልፋይድ ከተባለ ሰው ጋር የፍቅር ግንኙነት ጀመረች። ዶዲ የግብፅ ተወላጅ ሲሆን የቢሊዮነሩና የታዋቂው የለንደኑ ሃሮድስ የቅንጦት መደብር ባለቤት የሙሐመድ አልፋይድ ልጅ ነበር። ይህ ፍቅር ግን ለብሪታንያ የንጉሳውያን ቤተሰቦች እጅግ አደገኛ የፖለቲካና የባህል ቀውስ እንጂ ተራ የጋዜጣ ወሬ አልነበረም። የሴራ ቲዮሪ አቅራቢዎች እንደሚሉት የብሪታንያ የወደፊት ንጉስ የሚሆነው የዲያና የመጀመሪያ ልጅ ልዑል ዊሊያም ግብፃዊ የእንጀራ አባት ሊኖረው ነው ማለት ነው። ከዚህ በላይ ዲያና ከዶዲ አልፋይድ አርግዛለችና በቅርቡ ሊጋቡ ነው የሚል ወሬ በሰፊው ተሰራጨ። የንጉሳዊ ቤተሰብ ይህንን ሁኔታ በፍጹም ሊቀበሉት እንደማይችሉ የውስጥ መረጃዎች ያሳያሉ። ዲያና ራሷ ህይወቷ አደጋ ላይ እንደሆነ ጠንቅቃ አውቃ ስለነበር ከመሞቷ ከ10 ወራት በፊት ለግል ጠባቂዋ የጻፈችውና በኋላ ላይ በፍርድ ቤት ይፋ የሆነው አንድ ሚስጥራዊ ደብዳቤ ጽፋ ነበር። ደብዳቤውም ይህ የኔ ህይወት እጅግ አደገኛው ክፍል ነው። ባለቤቴ ቻርልስ በመኪናዬ ላይ የአደጋ ጊዜ ብሬክ ብልሽት በማድረግ ጭንቅላቴ ላይ ከባድ ጉዳት አድርሶ እኔን ለማስወገድና ሌላ ሴት ለማግባት እያቀደ ነው የሚል ነበር። ታዲያ ዲያና የራሷን የሞት መንገድ አስቀድማ በደብዳቤዎች አውቃለች ወይንስ ይህ ከመጠን በላይ የመጨነቅና የፍርሃት ውጤት ብቻ ነበር? ነሐሴ 30 1997 ከምሽቱ 6 ሰዓት ገደማ አካባቢ ዲያናና ዶዲ አልፋይድ በፓሪስ ከሚገኘው የዶዲ አባት ንብረት ከሆነው ሪትስ ሆቴል ወጥተው ወደ ዶዲ የግል መኖሪያ ቤት ለመሄድ ተዘጋጁ። ከሆቴሉ ውጭ በመቶዎች የሚቆጠሩ የፓፓራዚ ፎቶ አንሺዎች በሞተር ሳይክል ካሜሮቻቸውን ይዘው እየጠበቋቸው ስለነበር እነሱን ለማታለልና ከነሱ ለማምለጥ የሆቴሉ የጥበቃ ኃላፊ ሄንሪ ፖል አንድ ስልት አወጣ። ዲያናና ዶዲ በሆቴሉ የኋላ በር በኩል በሚስጥር ወጥተው ጥቁር መኪና ውስጥ ገቡ። በመኪናው ውስጥ 4 ሰዎች ሲኖሩ እነሱም ሹፌሩ ሄንሪ ፖል፣ ከፊት ለፊት የግል ጠባቂዋ ትሬቨር ሪስ ጆንስ፣ ከበስተጀርባ ደግሞ ዶዲና ልዕልት ዲያና። ከሌሊቱ 6 ሰዓት ከ20 ደቂቃ ላይ መኪናው በከፍተኛ ፍጥነት ካለበት ቦታ ተነሳ። የፎቶ አንሺዎቹ ሞተሮች ግን ከጀርባቸው አራቁም ነበር። መኪናው ሴን ወንዝ አጠገብ ወዳለው ፖንቴ ዴል አልማ ዋሻ ውስጥ ሲገባ ፍጥነቱ በሰዓት ከ100 ኪሎ ሜትር በላይ ነበር። ልክ ዋሻ ውስጥ እንደገቡ
ሹፌሩ ሄነሪ ፖል የመኪናውን ቁጥጥር ሙሉ በሙሉ አጣ። መኪናው መጀመሪያ የቀኝ ግድግዳውን ገጭቶ በመቀጠል በከፍተኛ ፍጥነት ተምዘግዝጎ በዋሻው መሃል ያለውን 13ኛ የኮንክሪት ምሰሶ ፊት ለፊት ተጋጨ። ድምፁ መላውን ሰፈር አናወጠው። ዶዲ አልፋይድ እና ሹፌሩ ሄነሪ ፖል ወዲያውኑ በቦታው ሕይወታቸው አለፈ። የዲያና ጠባቂ ትሬቨር በአየር ከረጢቱ ምክንያት በተአምር ተረፈ። ነገር ግን ፊቱ ሙሉ በሙሉ ተሰባብሮ ስለነበር በዚያች ምሽት በዋሻው ውስጥ በትክክል የተፈጠረውን ነገር ማስታወስ እንደማይችል ፖሊስ ገለጸ። ልዕልት ዲያና ግን ገና አልሞተችም። መኪናው ውስጥ በህመም እያቃሰተች ነበር። ፓፓራዚዎቹ መኪናው አጠገብ ደርሰው ዲያናን ከመኪናው ውስጥ አውጥተው ለመርዳት ከመሞከር ይልቅ ያንን ስቃዩን በካሜራዎቻቸው ይቀርጹ ነበር። አምቡላንስ መጥቶ ዲያናን ከፍርስራሹ ውስጥ አውጥቶ ሆስፒታል ሲያደርሳት ከሌሊቱ 8:06 ሆኖ ነበር። ከውስጥ በደረሰባት ከባድ የደም መፍሰስ ምክንያት ከሌሊቱ 10 ሰዓት ላይ የዓለማችን ተወዳጇና ቆንጅየዋ ልዕልት በ36 ዓመቷ ለዘላለም አሸለበች። ከአደጋው በኋላ የፈረንሳይና የብሪታንያ ፖሊስ ለዓመታት የቆየ ኦፕሬሽን ፔጋሰስ የተባለ ግዙፍ ምርመራ አደረጉ። በሚሊዮን የሚቆጠር ዶላሮች አፈሰሱ። በመጨረሻም ይፋ የሆነው የብሪታንያ ፍርድ ቤት ውሳኔ አደጋው የተከሰተው በሁለት ዋና ዋና ምክንያቶች ነው አለ። የመጀመሪያው የሹፌሩ ስካር ነው ተባለ። ሹፌሩ ሄነሪ ፖል ከመኪናው መሪ በስተጀርባ ከመቀመጡ በፊት በሆቴሉ ባር ውስጥ ከፍተኛ መጠን ያለው አልኮል ጠጥቶ እንደነበርና በደሙ ውስጥ ያለው የአልኮል መጠን ከፈረንሳይ ሕግ በላይ 3 እጥፍ ነበር። እንዲሁም በደሙ ውስጥ የጭንቀት ማስታገሻ መድኃኒቶች ተገኝተዋል። ሁለተኛው የፓፓራዚዎች ጫና ነው ተባለ። የፎቶ አንሺዎቹ መኪናውን በቅርብ ርቀት በከፍተኛ ፍጥነት ማሳደዳቸው ሹፌሩ እንዲደናገጥ አድርጎታል ተባለ። ፍርድ ቤቱ ነገሩን በከባድ ቸልተኝነት የመጣ ግድያ ሲል ፈረጀው። ከዚህም በላይ በመኪናው ውስጥ ከነበሩት 4 ሰዎች መካከል ብቸኛዋ የመቀመጫ ቀበቶ ያላሰረችው ዲያና እንደነበረችና ቀበቶ አስራ ቢሆን ኖሮ የመትረፍ ዕድሏ ከ90 በመቶ በላይ እንደነበር የቴክኒክ ባለሙያዎች መሰከሩ። ታሪኩ ለብዙዎች በዚህ አላበቃም። በተለይም ለዶዲ አባት ለቢሊዮነሩ ሙሐመድ አልፋይድ። ቢሊዮነሩ ልጁና ልዕልት ዲያና የተገደሉት በብሪታንያ የደህንነት መስሪያ ቤት MI6 ትዕዛዝ ነው በማለት በሚሊዮን የሚቆጠር ዶላር አውጥቶ የግል ምርመራ አደረገ። የዚህ ሴራ አራማጆች ዛሬም ድረስ የሚከተሉትን 3 ትላልቅ ጥያቄዎች ያነሳሉ። አንደኛው የነጭ መኪናዋ ጉዳይ ነው። ከአደጋው በፊት በዋሻው ውስጥ ሌላ መኪና እንደነበረች በሳይንስ ተረጋግጧል። በጥቁሩ መርሴዲስ መኪና ላይ የነጭ ቀለም ጭረትም ተገኝቷል። ብዙዎች ይቺ ነጭ መኪና የዲያናን መኪና ሆን ብላ በመግጨት ወይም መንገድ በመዝጋት ወደ ምሰሶ እንዲያመራ አድርጋለች ይላሉ። አስገራሚው ነገር ይቺ ነጭ መኪናና አሽከርካሪዋ እስካሁን ድረስ በፖሊስ አልተገኙም። ሁለተኛው የብርሃን ብልጭታ ሲሆን በዚያች ምሽት በዋሻው ውስጥ የነበሩ ምስክሮች መኪናው ከመጋጨቱ ሰከንዶች በፊት እጅግ በጣም ደማቅ የሆነ የብርሃን ብልጭታ ልክ እንደ ወታደራዊ ሌዘር የመሰለ ወደ ሹፌሩ አይን ሲተኮስ ማየታቸውን ተናግረዋል። ይህ የሹፌሩን አይን ለአፍታ እንዳይታየው ለማድረግ የተደረገ የደህንነት መኮንኖች ስልት ነው ይባላል። ሶስተኛውና የመጨረሻው የአምቡላንሱ መዘግየት ነው። አምቡላንሱ ዲያናን ከዋሻው ውስጥ ከጫነ በኋላ በአቅራቢያ ወደሚገኝ ሆስፒታል ለመድረስ ከ1 ሰዓት ከ40 ደቂቃ በላይ ፈጅቶበታል። ፈረንሳይ ውስጥ ያሉ በርካታ ዘመናዊ ሆስፒታሎችን አልፎ እጅግ ሩቅ ወደ ሆነ ሆስፒታል ለምን ሄደ? ዲያና መንገድ ላይ ደም ፈሷት እንድትሞት ሆን ተብሎ ጊዜ ማጥፋት ነበር? እውነት ልዕልት ዲያና በቤተ መንግስት ጨለማ ሴራ ተገደለች ወይንስ ዝና፣ ስካርና የፓፓራዚዎች ስግብግብነት የቀጠፏት ምስኪን የህዝብ ልዕልት? እናንተስ የዲያና ሞት ተራ አደጋ ይመስላችኋል ወይስ አስቀድሞ የተቀነባበረ ትልቅ ሴራ? አስተያየታችሁን ከስር አስፍሩልን።